ከአርሶ አደር የእርሻ ቦታ ላይ ቤት ገንብቶ የሚኖር ግለሰብ አዲሱ የመሬት አጠቃቀምና አስተዳደር አዋጅ በተለይም በአማራ ክልል አሁን በምክር ቤቱ የጸደቀው ምን ትሩፋት ይዞለት መጥቷል የሚለውን እስኪ ላካፍላችሁ። እንግዲህ ከአርሶ አደሮች እርሻ መሬት ላይ ቤት ገንብቶ በርካታ ግለሰቦች በመኖር ላይ እንዳሉ ይታወቃል። በክልሉም ሆነ በሀገራችን 20 ዓመት 30 ዓመት 10 ዓመት ተኖረ በስማቸው ቤቱ አልዞረላቸውም። የሚታወቀው የአረንጓዴ ደብተር የያዘው አርሶ አደር ነው በዛ ቦታ ላይ የሚታወቀው። አሁን አዋጁ ከጸደቀ በኋላ የገጠር ቀበሌ ማዕከላትንም ሊሆኑ ይችላሉ ወይም ሌሎች ቦታ ሊሆኑ ይችላሉ። በገጠር ቀበሌ ማዕከላት ተብለው በተመረጡት ግንባታቸው በአስተዳደሩ ፕላን መሰረት የተገነቡ ከሆኑ አርሶ አደሩ ለገዢዎች ስመ ንብረቱን ማስተላለፍ ለሶስተኛ ወገኖች ስመ ንብረቱን በሽያጭ ማስተላለፍ እንደሚችል አሁን በጸደቀው በአዲሱ አዋጅ በአንቀጽ 40 ተቀምጧል። ሌሎቹንም በተመለከተ ቢሆን በሽያጭ መሬቱን ገዝተው ቤት እየሰሩ ያሉት ግለሰቦች ስመ ንብረቱ እንዴት ነው ሊዞር የሚችለው? ይህ አዋጅስ ምን ትሩፋት ምን ጥቅም ይዞላቸው መጥቷል የሚለውን ስናይ አዋጁ አሁን ከጸደቀ በኋላ ወደ ተግባር ይገባል። ስለዚህ ግለሰቦቹ የሚያደርጉት የቤት ሽያጭ ውል በጽሁፍ መደረግ እንዳለበት ሻጭ የሆነው ወገን የአረንጓዴ ደብተሩ ባለቤት በሻጭ እንዲሁም ገዢዎች በመኖር ላይ ያሉት ሊሆኑ ይችላሉ ወይም አዲስ ገዢዎች ሊሆኑ ይችላሉ። እነሱ ነው በሚመለከተው አካል ከጸደቀ በኋላ ስመ ንብረት ሊዞር እንደሚችል ነው። ነገር ግን ይህ አዋጅ ማለትም አርሶ አደሮች በእርሻ መሬታቸው ላይ የሰሩትን ቤት ለሶስተኛ ወገን በሽያጭ ማስተላለፍ እንደሚችሉ መብት የሰጣቸው አዋጁ የጸደቀው አሁን ስለሆነ የሽያጭ ውሉም መደረግ ያለበት ቀኑ ከተፈቀደላቸው ጊዜ ጀምሮ ማለትም አዋጁ ከፈቀደበት ጊዜ ጀምሮ ለምሳሌ በዝክረ ሕግ ሰሞኑን ታትሞ ይወጣል የአማራ ክልል የዚህ አዲሱ የመሬት አጠቃቀምና አስተዳደር አዋጅ በዚህ በታህሳስ ወር 2018 በዝክረ ሕግ ታትሞ ከወጣበት ጊዜ ጀምሮ ወደ ተግባር ስለሚገባ የሽያጭ ውላችሁም በዚሁ ጊዜ ሊሆን እንደሚገባ 20 ዓመት 30 ዓመት በመኖር ብቻ ስመ ንብረት ሊዞር እንደማይገባ እንድታውቁት ነው። ሌሎች በዚህ አዋጅ ዙሪያ ተመሳሳይ መረጃዎችን ከሰሞኑ ስለማካፍል ይህንን ቲክቶክ አካውንት ፎሎ ማድረግ እንዳትረሱ።